ሃይ እንዴት ናችሁ? አስማማው ነኝ ከግሎብ ዶክ አካዳሚ የዘጠነኛ ክፍል ኬሚስትሪ መምህራችሁ ነኝ። አት ግሎብ ዶክ አካዳሚ የሚለውን ቻናላችንን መቀላቀል እንዳትረሱ። ጥያቄም አስተያየትም እንቀበላለን። ለዛሬ ይዤላችሁ የመጣሁት ስለ ኤሌክትሮ አፊኒቲ እና ኤሌክትሮ ኔጌቲቪቲ ምንድነው የሚለው ነው። እንግዲህ ከዚህ በፊት በነበረን ቪዲዮ ስለ አቶሚክ ራዲየስ እንዲሁም ስለ አዮናይዜሽን ኤነርጂ አይተን ነበር። ከዛ የቀጠለ ነው። እንግዲህ እነዚህ ትሬንዶች ናቸው ፔሪዮዲክ ቴብል ላይ ያሉ ትሬንዶች ናቸው። ስፔሻሊ ኤሌክትሮ አፊኒቲ ምንድነው የሚለውን ስናይ it is a change in energy of neutral atom when electron is added to the atom ነው የሚለው። ይሄ ማለት እንግዲህ የአዮናይዜሽን ኤነርጂ ተቃራኒ ነው ማለት ነው። አዮናይዜሽን ኤነርጂ ላይ ያየነው ምንድነው ኤሌክትሮኑ ሪሙቭ ሲሆን ነው። ሶ ያን ኤሌክትሮን ለማውጣት የሚያስፈልገው ወይንም አብዞርብ የሚሆነው ኤነርጂ አዮናይዜሽን ኤነርጂ ይባል ነበር። ግን እዚህ ጋር ደግሞ አንድ አተም አለን። ሶ ይህ አተም in the form of ጋዝ ነው። ሶ ይህ ጋዝ አተም ላይ ደግሞ ኤሌክትሮን አድ ይደረጋል። ሶ ኤሌክትሮን አድ ሲደረግ ኢነርጂ ምን ይሆናል? ሪሊዝድ ይሆናል ማለት ነው። ይህ አተም በጋዝ መልኩ ነው። ኤሌክትሮን አድ ሲደረግ ኢነርጂ ሪሊዝድ ይሆናል። ይህ ሪሊዝድ የሚሆን ኢነርጂ ደግሞ ኤሌክትሮ አፊኒቲ ኢነርጂ የሚባለው ነው። ሶ በዚህ ጊዜ ኢነርጂ ቼንጅ የሚፈጠረው ኢነርጂ ቼንጅ ነው እንግዲህ ኤሌክትሮ አፊኒቲ የምንለው። ሶ it is defined as the change in energy of a neutral atom in the gaseous phase when an extra electron is added to the atom. አንድ አተም ላይ ሌላ ኤሌክትሮን ሲጨመር እንግዲህ ያ አተም በጋዝ መልክ ነው ያለው። ኤሌክትሮን ሲጨመር ኢነርጂ ቼንጅ ይፈጠራል። ያ ማለት እንግዲህ መጀመሪያ ኒውትራል አተሙ ከየነበረውን ኢነርጂ ያወጣል፣ ኢነርጂ ሪሊዝድ ያደርጋል። ሶ በዛን ጊዜ የነበረው ኢነርጂ አለ፣ አተሙ ሲጨመር ኤሌክትሮን ሲጨመር ሪሊዝ የሚሆን ኢነርጂ አለ። ሶ የዛ ኢነርጂ ቼንጅ ምን ይባላል? ኤሌክትሮ አፊኒቲ ይባላል ማለት ነው። chemical reaction that release energy is called exothermic reaction። እንግዲህ ይህ ኤሌክትሮ አፊኒቲ ጊዜ change in energy released ስለሚሆን exothermic reaction ነው። እንግዲህ ኤሌክትሮን ወደ አንድ ኒውትራል አተም ሲጨመር የሚፈጠረው ኢነርጂ ኔጌቲቭ ነው ማለት ነው። ሶ ፕሮሰሱ ኤክሶተርሚክ ፕሮሰስ ነው የሚባለው። ኤኒዌይ እንግዲህ ልክ እንደ አዮናይዜሽን ኤነርጂ ጊዜ ያየ ነው ኢነርጂ አብዞርብድ ነበር የሆነው። ያ ኢነርጂ አብዞርብድ ሲሆን ኢንዶተርሚክ ፕሮሰስ የሚባለው ነበር ማለት ነው። ሶ አዮናይዜሽን ኤነርጂ እና ኤሌክትሮ አፊኒቲ ሁለት ኦፖዚት ፕሮሰሶች ናቸው። አዮናይዜሽን ኤነርጂ ኢንዶተርሚክ ፕሮሰስ ነበር ሲከናወን የነበረው። እዚህ ጋር ደግሞ አፊኒቲ ላይ ደግሞ ኤክሶተርሚክ ነው። ሶ ኤክሶተርሚክ ሲሆን ኢነርጂው ምንድነው? ኔጌቲቭ ነው። ኢንዶተርሚክ ሲሆን ደግሞ ኢነርጂው ደግሞ ፖዚቲቭ ይሆናል ማለት ነው። ኤኒዌይ እንግዲህ አዮናይዜሽን ኤነርጂ ማለት it is the change in energy when an electron is added to a neutral gaseous phase atom. So that is the energy released and which is negative value. When an electron is added to a neutral atom, energy is released. More energy is required to add electron to a negative ion. So a second electro affinity is positive. Look, electro affinity look in the ionization energy. First electro affinity, second electro affinity, third electro affinity እየተባለ ይቀጥላል ማለት ነው። Then first electro affinity ላይ it is negative ነው ኢነርጂ። ሶ in exothermic ነው። second ionization energy ላይ ግን ፖዚቲቭ ይሆናል። ለምንድን ነው ፖዚቲቭ የሚሆነው? because more energy is required to add electron to a negative ion. once electron ለምሳሌ a plus electron it gives what? a minus ነው የሚሰጠው። ይሄ first ionization energy ነው ማለት ነው። ለምሳሌ ክሎሪን plus electron gives what? chlorine minus ነው። ሶ ለዚህኛው ይሄኛው first ionization energy አለን። በዚህ ጊዜ ኢነርጂው ሪሊዝድ ነው የሚሆነው፣ ኔጌቲቭ ኢነርጂ አለን ማለት ነው። ሰከንድ አዮናይዜሽን ኤነርጂ ስንል ደግሞ ክሎሪን ማይነስ ፕላስ ኤሌክትሮን ሶ it gives chlorine 2 minus ይሆናል ማለት ነው። ይሄኛው ማይነስ ስለሆነ ኤሌክትሮን ተጨማሪ ኤሌክትሮን እዚህ ጋር አድ ለማድረግ የሚያስፈልገው ኢነርጂ ምንድነው?
ሞር ኤነርጂ ነው ሃይ ኤነርጂ ያስፈልጋል ማለት ከነበረው እዚህ ከነበረው ኤነርጂ ሃይ ኤነርጂ ያስፈልጋል ሶ ቼንጅ ኢን ኤነርጂ ምን ይሆናል ማለት ነው ፖዚቲቭ ይሆናል ማለት ስለዚህ the second electroaffinity ላይ ወይንም ኔጌቲቭሊ ቻርጅድ ከሆነው ላይ ተጨማሪ ኤሌክትሮን ለመጨመር የሚያስፈልገው ኢነርጂ በጣም ብዙ ስለሆነ second electroaffinity positive value ይሆናል ማለት so it is energy released per mole of X when this change happens for example first electroaffinity of chlorine is this one the negative sign shows release of energy negative sign energy is released የሚለውን ለማሳየት ነው እንጂ ቁጥሩን ለማሳየት አይደለም ስለዚህ ኔጌቲቭ 300 እና ኔጌቲቭ 400 ኪሎ ጁል ፐር ሞል የምናገኝ ከሆነ የትኛው ነው ትልቅ የሚባል ከሆነ ይሄኛው ነው የምትወስዱ ለምን ይሄ ኔጌቲቭ ሳይኑ ለማወዳደር አይደለም ኔጌቲቭ ሳይኑ ምንድነው የሚያመለክተው ኢነርጂ ሪሊዝድ ሆኗል ሚሊዮን ብቻ ነው so it shows what release of energy ብቻ ነው ይሄ ኔጌቲቭ ሳይን የሚያሳየው ስለዚህ እኛ የምንወስደው ቁጥሩን ነው እንጂ ኔጌቲቭ ፖዚቲቭ ሚሊዮን አይደለም so ኔጌቲቭ ሳይኑን አሁን ይሄን ኮምፔር ስታደርጉ በኔጌቲቭ ምልክት ከሆነ ይሄ ያንሳል ምልክቱን ብንወስድ ከሆነ ግን ምልክቱን አትወስዱም ይህ ምልክት የሚያሳየው ኢነርጂ ሪሊዝድ በሆኑ ብቻ ነው ማለት ነው ስለዚህ ኔጌቲቭ 400 ከኔጌቲቭ 300 መብለጡን እዚህ ጋር እንወስዳለን ማለት ነው በአጠቃላይ እንግዲህ ሜታሎችና ነን ሜታሎችን ኮምፔር ስናወዳድራቸው metals have less likely chance to gain electrons because their nuclei do not have a strong pull on their valence electrons ሜታሎች እንግዲህ ኤሌክትሮ አፊኒቲ almost የላቸውም ወይንም ኤሌክትሮ አፊኒቲያቸው በጣም ትንሽ ነው ለምን እንደዚህ ሆነው because what because their nuclei do not have strong pull on their valence electrons እንግዲህ valence electron እና nuclei pull አይደራረጉም ነው እንግዲህ ኢንተርናል ስትራክቸር አለ ኤሌክትሮኑ ወደ ውስጥ ፌል አያረግም ሶ ፑል አያረጉም anyway እንግዲህ ሜታሎች ኤሌክትሮ አፊኒቲ ከነን ሜታሎች ያንሳል ማለት ነው so they have known to have lower electron affinity እነዚህ ሜታሎች low electro affinity ያላቸው አሁን ለምሳሌ ግሩፕ 1 A ኤሌመንቶችን ኤሌክትሮ አፊኒቲያቸውን ስናይ ሊቲየም -60 ነው ሶዲየም -23 ኪሎጁል ፐር ሞል ነው potassium -48 kilojoule per mol ነው rubidium cesium francium ያለሲድ እንግዲህ ዳውን ግሩፕ ምንድነው ኤሌክትሮ አፊኒቲያቸው ምን ሆነ ማለት ነው ዲክሪዝ ያደረገ ነው ማለት ነው ዲክሪዝ ያደረገ ነው ዳውን ግሩፕ their electro affinity decreases down a group so እየቀነሰ ነው የመጣ አሁን ኔጌቲቭ ሚሊዮን ያያየን እየጨመረ መጣ እንዳንል ይሄ ኢነርጂ ሪሊዝድ መሆኑን ብቻ ለማሳየት ነው so down a group የነዚህ ግሩፕ 1 A ኤሌመንቶች ኤሌክትሮ አፊኒቲያቸው እየቀነሰ down a group decrease ያደረገ ነው የመጣው ማለት ነው ሌላው non metals have a greater electroaffinity than metals because their atomic structures እነዚህ non metals እንግዲህ ከሜታሎች የበለጠ ኤሌክትሮ አፊኒቲ አላቸው ይሄ ደግሞ የሆነበት ምክንያት አቶሚክ ስትራክቸራቸው ጋር ይገናኛል የነን ሜታሎች ስትራክቸር ኦፍ አተማቸውን ስናይ እንግዲህ ኤሌክትሮን ፑል የማድረግ ኒውክሌይ እና አውተር ሞስት ኤሌክትሮን ፑል የመደራረግ ኔቸር አላቸው first non metals have more valence electrons than metals it is easier for non metals to gain electrons to fill a stable octet and secondly valence electron shell is closer to the nucleus non metals እንግዲህ valence electron እና nucleus closer ናቸው it is harder to remove electron and it easier to attract electrons from other elements thus non metals have higher electroaffinity than metals እንደዚህ ሪዝኖች ናቸው ሁለት ሪዝኖች ናቸው more valence electron አላቸው so ብዙ ካላቸው ደግሞ ጌን ያረጋሉ ጌን የሚያረጉት ለምንድነው ኦክቴት ሩል ወይንም 8 እስኪሆን ድረስ መቀበል ይችላሉ
ሶ ለ8 ቅርብ ነው ማለት ነው። የሜታሎች ቫላንስ ኤሌክትሮን ለ8 ቅርብ ነው። አሁን ለምሳሌ ፍሎሪን ቫላንስ ኤሌክትሮን ስንት ነው? 7 ነው። ከዛ ለ8 አንድ ያስፈልጋል። ስለዚህ አንድ ኤሌክትሮን አድ ማድረግ ይችላል። ግን ሶዲየምን ስናይ ሶዲየም ቫላንስ ኤሌክትሮን አንድ ነው። ለ8 ስንት ያስፈልገዋል? 7 ኤሌክትሮን። ስለዚህ 7 ኤሌክትሮን ኬት ያመጣል። ስለዚህ እንደዚህ ለኦክቴት ሩል በጣም ሩቅ ናቸው ማለት ነው። ሶ አንደኛው ሪዝን ይሄ ነው። ነምበር ኦፍ ቫላንስ ኤሌክትሮን ናቸው ብዙ ነው ማለት ነው። ዘስ ነን ሜታልስ ሃቭ ሃየር ኤሌክትሮ አፊኒቲ። ስለዚህ በእነዚህ በሁለቱ ምክንያቶች ነን ሜታሎች ከሜታሎች የበለጠ ኤሌክትሮ አፊኒቲ ያላቸው። እንግዲህ እነዚህ ሃሎጂኖች ወይንም ግሩፕ 7 ኤሌመንቶችን ስናይ ዳውን ግሩፕ አዮን ኤሌክትሮ አፊኒቲያቸው 328 349 324 295 ዳውን ግሩፕ ኤሌክትሮ አፊኒቲያቸው እንዴት ነው የሚለውን ስናይ እንግዲህ እዚህ ጋር ሳምዋት የተፈጠረ ዲስክሪፓንሲ ያለ ፍሎሪን እና ክሎሪን ተመልከቱ። የክሎሪን ኤሌክትሮ አፊኒቲ ከፍሎሪን ይበልጣል። የክሎሪን ኤሌክትሮ አፊኒቲ ከፍሎሪን ይበልጣል። ለምንድን ነው የሚለውን ስናይ እንግዲህ ክሎሪን ላይ ክሎሪን 17 ነው አይደል? አቶሚክ ነምበሩ 17 ሲሆን 1s2 2s2 2p 6 3s2 3p5 እዚህ ጋር 3p5 አለን። ፍሎሪን ላይ ደግሞ 9 ነው 1s2 2s2 2p5 አለን። እዚህ ጋር 2p5 እዚህ ጋር 3p5 አለን። So electroaffinity of chlorine is greater than electroaffinity of ፍሎሪን ነው። እንግዲህ ለምንድን ነው የክሎሪን የበለጠው የሚለውን ኤሌክትሮአፊኒቲ ማለት ተጨማሪ ኤሌክትሮን ቢመጣ ሌላ ኤሌክትሮን ቢመጣ ማን ነው በቀላሉ አድ ማድረግ የሚችለው ያን ኤሌክትሮን የሚለው ነው። ይሄኛው 3 ሼል ነው 1 2 3 ሼል አለ። ይሄ ፍሎሪን ደግሞ የፍሎሪን ሼል ደግሞ 1 2 ሼል ነው። ይሄ ኒውክለስ ነው። እነዚህ 2 ሼሎች ናቸው። እዚህ ጋር ፒ ላይ ያለን ሰው ዲስታንሳቸውን ነው የምናየው ከኒውክለስ እስከ ሼል እስከ አውተር። እዚህ ጋርም ከኒውክለስ እስከ አውተር ሼል ነው። ሶ ይሄኛው ረጅም ነው ዲስታንሱ። የክሎሪን ምንድነው ረጅም ነው። ስለዚህ ከኒውክለስ ጋር ያለው ዲስታንስ ረጅም ሲሆን ፎርስ ኦፍ አትራክሽን ምንድነው ዊክ ፎርስ ኦፍ አትራክሽን ነው። ሶ ዊክ ፎርስ ኦፍ አትራክሽን ሲሆን እዚህ ጋር ሌላ ኤሌክትሮን ሲመጣ ኤሌክትሮአፊኒቲ ማለት አድ የማድረግ ነው። እዚህ ጋር አድ የማድረግ ነው። ይሄ እነዚህ ደግሞ ከኒውክለስ ጋር በጣም ተቀራርበዋል ማለት ነው። ሶ ይሄኛው ምን ይሆናል ሞር ስቴብል ሆነ ማለት ነው። የፍሎሪኑ ሞር ስቴብል ሆነ። ሶ ፎርስ ኦፍ አትራክሽኑ አጭር ነው። የሚመጣውን ነገር ለመቀበል ይቸገራል። ፍሎሪን የሚመጣውን ኤሌክትሮን ለመቀበል ይቸገራል። ለምን ከኒውክለስ ጋር በጣም ተዛምዷል ተቃርቧል ማለት ነው። ይሄኛው ከኒውክለስ ስለራቀ የሚመጣውን ነገር ለመቀበል ዝግጁ ነው። እንግዲህ ኤሌክትሮአፊኒቲ የሚመጣውን ኤሌክትሮን አድ የማድረግ ወይንም የመቀበል ቴንደንሲ ስለሆነ ማለት ነው። ስለዚህ በዚህ ምክንያት በዚህ በፎርስ ኦፍ አትራክሽን ቢትዊን ኒውክለስ ወይንም በስቴቢሊቲ ምክንያት የክሎሪን ሌላ ኤሌክትሮን የመቀበል ቴንደንሲው ከፍሎሪን ይበልጣል። ሶ ክሎሪን ሃየር ኤሌክትሮአፊኒቲ ዛን ፍሎሪን። ለዛ ነው እንግዲህ በእነዚህ መካከል ያለው ልዩነት። ኤኒዌይ ከዛ ውጭ ያለው ያው ዳውን ግሩፕ ኤሌክትሮ አፊኒቲ ይቀንሳል። ነገር ግን የዚህ ጨመረ የፍሎሪን እና ክሎሪን ላይ ጨመረ ከዛ ግን ይቀንሳል። ሶ ኤሌክትሮ አፊኒቲ ዲክሪዝ ዳውን ዘ ግሩፕ በት ኢንክሪዝ አክሮስ አ ፔሪድ ፍሮም ሌፍት ቱ ራይት። ፔሪዮዲክ ቴብል ላይ ከግራ ወደ ቀኝ ኤሌክትሮ አፊኒቲ ይጨምራል። ዳውን ግሩፕ ግን ምንድነው ዲክሪዝ ያደርጋል። እዚህ ጋር የፍሎሪን እና የክሎሪን ግን ልዩነት አለው። ለምንድነው ፍሎሪን ከኒውክለስ ቅርብ ስለሆነ 2p5 ላይ ያለው ኤሌክትሮን ለኒውክለስ ቅርብ ስለሆነ ከኒውክለስ ጋር ፎርስ ኦፍ አትራክሽን ስትሮንግ ስለሆነ የሚመጣውን ኤሌክትሮን አድ ለማድረግ ስለሚቸገር ነው ማለት ነው። the more negative electroaffinity the higher atoms affinity for electrons። እንግዲህ ያቺ ኔጌቲቭ ቫልዩዋ እንደ ቫልዩ አናይም። the more negative value ነው የምናየው። ኔጌቲቭ ኢነርጂ ሪሊዝድ መሆኑን ለማሳየት ብቻ ነው እዚህ ጋር የምንጠቀመው ማለት ነው። ኤሌክትሮአፊኒቲ ላይ እንግዲህ ኢሬጉላሪቲ ያለ ፍሎሪን እና ክሎሪን ነው ቅድም እንዳየነው። ለምንድን ነው የሚለውን ስናይ አንደኛ
ፍሎሪን 5 ኤሌክትሮን አለው 2p ላይ 2p5 ፍሎሪን ላይ ቅድም አይተናል ክሎሪን ላይ ደግሞ 3p5 አለ then electrons in its 3p shell ላይ አሉ 3p shell is relatively larger than 2p ይሄኛው ከ2p ይበልጣል ይሄ አንድ ሪዝን ነው repulsion among electrons will be more in 2p shells of fluorine atom እነዚህ ሪፐልሽኖች እንግዲህ ከ2p ላይ ያሉ ሪፐልሽኖች ከ3p ላይ ካለው ሪፐልሽን ይበልጣል ማለት ነው due to the smaller size and the greater electron repulsions fluorine will not accept an incoming electron compared to chlorine ስለዚህ የፍሎሪን ሳይዙ ስሞል ነው electron repulsion is larger in fluorine ለምንድን ነው ፍሎሪን electron repulsion large የሆነው ኒውክለስ first shell second shell 5 ኤሌክትሮን አለው look 5 ኤሌክትሮን አለው እዚህ ጋር 2 ኤሌክትሮን አለ then okay የኛው 7 ኤሌክትሮን አለ p ላይ ያሉት ኤሌክትሮኖች እነዚህ ኢነር እዚህ ጋር ነው so ይሄ ሪፒል ያደርጋል ያ shielding ነው ምንለው እንግዲህ shielding effect of fluorine is larger shielding effect of fluorine ስላለ then ሳይዙም ስሞል ስለሆነ የፍሎሪን electroaffinity ከክሎሪን ያንሳል ማለት ነው a lesser amount of energy is released when one electron is added into 2p subshell of fluorine than that of the chlorine atom እንግዲህ በአጠቃላይ electroaffinity down a group and across separate increase down a group decrease ሚለውን እዚህ ፕሬዲክቴብል ላይ ለማየት ነው ማለት ነው ሌላው ኤሌክትሮኔጌቲቪቲ ነው ኤሌክትሮኔጌቲቪቲ ማለት ኤሌክትሮን ለምሳሌ x እና y ቦንድ ቢሰሩ x የራሱ ኤሌክትሮን አለው y የራሱ ኤሌክትሮን አለው የy ኤሌክትሮን x ወደ ራሱ በጣም ከጎተተ x more ኤሌክትሮኔጌቲቭ ነው ማለት ነው ወይንም y የx ኤሌክትሮን ወደ ራሱ ከሳበ y more ኤሌክትሮኔጌቲቭ ነው ስለዚህ ኤሌክትሮኔጌቲቪቲ ማለት it is tendency ነው power ነው a power of an atom in a molecule to attract the shared pair of electrons towards itself ቦንድ ሲያደርግ ካጠገቡ ያለውን ኤሌክትሮን ወደ ራሱ የመጎተት ቴንደንሲ ያለው አተም ነው ሶ ዳይሜንሽንለስ ነው ዩኒት የለውም ማለት ነው ቴንደንሲ ነው ፓወር ነው እንግዲህ ይህ በቁጥር ብቻ የሚገለጽ ነው ያን ቁጥር እንግዲህ ስኬሉን ያመጣው ፓውሊ ነው የሚባለው ሊነስ ፓውሊንግ ነው እንግዲህ ስኬሉን ያወጣው ሶ ነምበር ነው ሊነስ ፓውሊንግ ስኬል ነው ይህን ኤሌክትሮኔጌቲቪቲ ዲስከቨር ያደረገው ሳይንቲስት ነው ይህ ሊነስ ፓውሊንግ ምንለው ማለት ነው so it is dimensionless property because it is only a tendency or a power to attract the shared electrons towards itself it basically indicates the net result of tendencies of atom in different elements to attract the bond forming electron pairs so it is a tendency to attract the bonding electrons towards itself the most commonly used scale is designed by Linus Pauling so based upon this fluorine is the highest electronegative so electronegativity of fluorine is 4 and cesium is the least electronegative atom or element and the electronegativity of this selenium is 0.7 so based upon the Linus Pauling scale the most known electronegative element is fluorine nuclear charge increase and atomic size decreases across a period nuclear charge እና atomic size across a period ይጨምራል so what is nuclear charge especially effective nuclear charge የምንለው nuclear charge is it is defined as effective nuclear charge is the number of proton minus the inner electrons እንግዲህ ይህ inner electron ነው s ማለት inner electron ነው ይህ ደግሞ number of proton ወይንም atomic number ነው
ይህ ኢፌክቲቭ ኒውክሊየር ቻርጅ ለምሳሌ አሁን ሶዲየም 11 ኤሌክትሮን አሉት 11 ውስጥ 281 ነው አሬንጅመንቱ ሶ 2 አለን 8 አለ ከዛ 1 አለ እዚህ ጋር ኒውክሊየስ አለ 2 አለ ኦኬ 2 አለ እሺ then 1 አለ እዚህ ጋር 8 አለ እንግዲህ ለዚህኛው ሼል ኢፌክቲቭ ኒውክሊየር ቻርጅ ስንት ነው ምንድል ለሶስተኛው ሼል አቶሚክ ነምበሩ ስንት ነው 11 ነው ሲቀነስ ለዚህኛው ሼል ከሆነ ኢነር ኤሌክትሮን የዚህኛው ስንት ነው 10 2 እና 8 10 አለ then plus 1 ይሆናል ኢፌክቲቭ ኒውክሊየር ቻርጅ ለእያንዳንዱ ሼል እንግዲህ ኢፌክቲቭ ኒውክሊየር ቻርጁን ማወቅ እንችላለን ማለት ነው ኢነር ሼል ላይ ነምበር ኦፍ ፕሮቶን ላይ ኢነር ሼል ቀንሰን የምናገኘው ኢፌክቲቭ ኒውክሊየር ቻርጅ ሶ አክሮስ ሴፐሬት ኢፌክቲቭ ኒውክሊየር ቻርጅ እና አቶሚክ ሳይዝ ዲክሪዝ ያደርጋል ማለት ነው ኖ ኒውክሊየር ቻርጅ ኢንክሪዝ አቶሚክ ሳይዝ ዲክሪዝ ያደርጋል electronegativity increase across a period in modern periodic table across a period modern periodic table like electronegativity increase ያደርጋል ማለት ነው there is increase in atomic number down a group atomic number ያው periodic table ላይ እንደሚጨምር ይታወቃል nuclear charge also increase but effect of increase in nuclear charge is overcome by addition of one shell ስለዚህ down a group nuclear charge ቢጨምርም number of shell ስለሚጨምር so ያንን change overcome ያደርጋል ማለት ነው ስለዚህ በዚህ የተነሳ ኤሌክትሮኔጋቲቪቲ down a group ምን ይሆናል decrease ያደርጋል periodic table ላይ down a group ኤሌክትሮኔጋቲቪቲ ምን ያደርጋል ማለት ነው decrease ያደርጋል ማለት ነው in halogens electronegativity value decrease down a group ሃሎጂኖች ላይ እንግዲህ electronegativity down a group decrease ያደርጋል ማለት ነው metals show lower value of electronegativity when compared to non-metals metal እና non-metaloችን compare ስናደርግ lower የሆነ electronegativity አላቸው ማለት ነው elements in period 2 differ in properties from their respective group elements example lithium is different from sodium potassium ራቢዲየም ሲዚየም and ፍራንሲየም እንግዲህ ፔሪድ 2 ላይ ያሉ ኤሌመንቶች ለምሳሌ እነዚህ ፔሪድ 2 ላይ ያሉ ፔሪዮዲክ ቴብል ላይ ፔሪድ 2 ላይ ያሉ ኤሌመንቶች የተለየ ኤሌክትሮኔጋቲቪቲ ያላቸው ከሌሎቹ ጋር ሲነጻጸር ማለት ነው ለምሳሌ ሊቲየም ፔሪድ 2 ላይ ነው የሚገኘው የሊቲየምን ከሌሎቹ ጋር ስናነጻጽር የተለየ ኤሌክትሮኔጋቲቪቲ ያለው it is due to small size and higher value of electronegativity እንግዲህ እነዚህ small size አላቸው ኮምፔር ሲደረግ ካጠገቡ ካለው ጋር ኮምፔር ሲደረግ ሳይዙ በጣም ትንሽ ከመሆኑ የተነሳ higher electronegativity value አላቸው ማለት ነው ሌላው ደግሞ elements in the second period show resemblance to the elements of the next group in period 3 እንግዲህ periodic table ላይ diagonal relationship የሚባል አለ ሶ አሁን ለምሳሌ ሊቲየም ሶዲየም ፖታሺየም ራቢዲየም ከዛ ቀጥሎ እንግዲህ ፔሪድ ከሊቲየም ቀጥሎ ማን ነው በሪሊየም ከበሪሊየም እዚህ ጋር ደግሞ ማግኒዚየም ከማግኒዚየም ካልሲየም እንግዲህ ዲያጎናል የሚባለው ሶዲየም እና ካልሲየም ኦልሞስት ዲያጎናሊ የመመሳሰል ባህሪ ያላቸው ካልሲየም ማግኒዚየም ካልሲየም ስትሮንቲየም potassium and strontium diagonally almost ተቀራራቢ የሆነ electronegativity ሊኖራቸው ይችላል so this happens due to small difference in their electronegativity እንግዲህ እነዚህ electronegativity ያቸው almost ተቀራራቢ ነው this forms or this leads to formation of diagonal relationship ነው እንግዲህ ይህ diagonal relationship ነው የሚባለው so diagonally ኤሌመንቶች almost ተቀራራቢ የሆነ electronegativity ሊኖራቸው ይችላል ማለት ነው so elements requiring few electrons to complete their valence shell and having few inner electron shells are the most electronegative እንግዲህ ሳይዛቸው በጣም small size የሆኑ ኤሌመንቶች ወይንም few electron
የሚያስፈልጋቸው ኦክቴት ሩል ለምሳሌ እንደ ፍሎሪን አይነት ፍሎሪን 2.7 ነው ስለዚህ አንድ ኤሌክትሮን ብቻ ነው ለ8 የሚያስፈልገው ሶ ፍሎሪን ደግሞ ሳይዙም በጣም ስሞል ሳይዝ ነው እንደዚህ አይነት ኤሌመንቶች በጣም ትልቅ ኤሌክትሮን ኔጌቲቪቲ አላቸው ነው እንግዲህ ፍሎሪን ቤስት የሚባለው ነው ወይንም ሃየር ኤሌክትሮን ኔጌቲቪቲ አለው የሚባለው ነው የፍሎሪን ኤሌክትሮን ኔጌቲቪቲ 4.0 ሲሆን ሜታሎች ደግሞ ሌስ ኤሌክትሮን ኔጌቲቪቲ አላቸው ኦልሞስት ከሁለት ያነሰ ኤሌክትሮን ኔጌቲቪቲ ነው ያላቸው the least ኤሌክትሮን ኔጌቲቪቲ ያለው ሜታል እንግዲህ CE 0.7 ነው ኦልሞስት ፍራንሲየምም 0.8 አካባቢ ነው ተመሳሳይ ነው ከዛ ጋር እንግዲህ ፔሪዮዲክ ቴብል ላይ ዳውን ግሩፕ አክሮስ ፔሪድ ዲያጎናል ምንለው አሁን ሶዲየም እና ካልሲየም እዚህ ጋር ዲያጎናል ሊቲየም እና ማግኒዚየም ዲያጎናል ሪሌሽንሺፕ ያላቸው እንግዲህ እነዚህ በአጠቃላይ ኦልሞስት ሲሚላር የሆነ ኤሌክትሮን ኔጌቲቪቲ አላቸው ማለት ነው እንግዲህ በአጠቃላይ ኤሌክትሮን ኔጌቲቪቲ ቦንድ ውስጥ ቦንዲንግ ኤሌክትሮን ወደ ራሱ የመሳብ ቴንደንሲ ነው ፓውሊንግ ነው እንግዲህ ይሄንን ለመጀመሪያ ጊዜ ዲስከቨር ያደረገው ኤሌክትሮን ኔጌቲቪቲ ዳይሜንሽን የለውም ሶ ዳውን ግሩፕ ኤሌክትሮን ኔጌቲቪቲ ዲክሪዝ ያደርጋል አክሮስ ፔሪድ ኢንክሪዝ ያደርጋል the most electron negative element ምንለው ፍሎሪን ሲሆን the least electron negative የምንለው ደግሞ ሲዚየም ይሆናል ማለት ነው ሶ ለዛሬ ያለን ቪዲዮ ይህን ይመስላል ቀጣይ ኤክሰርሳይሶችን ሪቪው ኤክሰርሳይዝ እና አንዳንድ ጥያቄዎችን ይጀላችሁ እስከመጣ ድረስ ሰላም ሁኑ ተማሪዎች ጆይን አስ ማድረግ ጥያቄ ኮሜንት መስጠት እንዳትረሱ እኛ ከናንተ ጋር ነን ሰላም ሰንብቱ